ሰዎች ስለ ስኬታችሁ በእውነት ደስ ይላቸዋል ወይንስ በውስጣቸው የምቀኝነት እሳት ይነዳል? በዛሬው ቪዲዮ ላይ ሰዎች በእናንተ ላይ ያላቸውን ቅናትና ምቀኝነት የምትለዩባቸውን 10 ግልጽ ምልክቶች እነግራችኋለሁኝ። እነዚህን ምልክቶች ማወቃችሁ ለአእምሯችሁ ሰላምና በዙሪያችሁ ማን እንዳለ፣ ማን የእውነት ስኬታችሁን እንደሚደግፍና ማን እንደሚቀናባችሁ እንድትለዩ ያግዛችኋል። ስለዚህ ይህንን ቪዲዮ እስከ መጨረሻው ድረስ ማየታችሁን እርግጠኛ ሆኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። ሁላችንም በህይወታችን ውስጥ ደጋፊዎቻችን የሚመስሉ ነገር ግን በውስጣቸው ትልቅ የቅናትና የምቀኝነት እሳት የሚነድ ሰዎች ያጋጥሙናል። ታዲያ እነዚህን ሰዎች በቀላሉ መለየት ከባድ ነው። ምክንያቱም ፊት ለፊታችን ላይ የውሸት ስለሚስቁና ስለሚያስመስሉ ውስጣቸውን ማወቅ ይከብዳል። እንዴት ነው ከፈገግታቸው ጀርባ ያለውን ተንኮላቸውንና ምቀኝነታቸውን የምንለየው የሚለውን ጥያቄ በዚህ ቪዲዮ ላይ መልስላችኋለሁ። የዛሬው ቪዲዮ አንድ ሰው በእናንተ ላይ እየቀና እንደሆነ የሚያሳዩ 10 ሳይንሳዊና ማህበራዊ ምልክቶችን እነግራችኋለሁኝ። እነዚህ የምነግራችሁ 10 ነገሮች ከሰዎች ጋር እንድትጣሉ ሳይሆን ነገር ግን በዙሪያችሁ ያሉት ሰዎች እንድታውቋቸውና እንድትጠነቀቋቸው ስለሚያግዛችሁ ነው። ወደ ቪዲዮ አለፍኩኝ። አንደኛው የውሸት ውዳሴ። ቀናተኛ ሰዎች ፊት ለፊታችሁ በጣም ያሞግሷቸዋል። ነገር ግን ሙገሳውን አስተውላችሁ ካያችሁ መጨረሻ ላይ የሆነ መርዝ ጣል ያደርጉበታል። ለምሳሌ አዲስ ስራ ስታገኙ እንኳን ደስ አለሽ፣ ስራውን በማግኘትሽ ደስ ብሎኛል፣ በጣም እድለኛ ነሽ፣ እኔ ብሆን ኖሮ እድለቢስ ስለሆንኩኝ ይሄ ነገር አይቀናኝም ነበር። እንደዚህ ይሉና ስራውን ያገኛችሁት እድለኛ ስለሆናችሁ እንጂ ችሎታ ስላላችሁ እንዳልሆነ ሊነግሯችሁ ይሞክራሉ። አዲስ ቤት ገብታችሁ አዲሱን ቤት ስታሳዩአቸው ደግሞ ዋው ቤታችሁ በጣም ያምራል፣ ነገር ግን ይህ አካባቢ እኮ ለሌቦች የተጋለጠ ነው፣ እንዴት ነው ነገሩ ይሏቸዋል። በሁሉም አድናቆት መጨረሻ ላይ አንድ ነገር ጣል ያደርጋሉ። እንደዚህ የሚያደርጉ ሰዎች በዙሪያችሁ ካሉ እነዚህ ሰዎች በስኬታችሁ ይቀናሉ ማለት ነው። ሁለተኛ፣ ስኬታችሁን ዝቅ ዝቅ አድርገው ማሳየት። ትልልቅ ነገሮችን ስታሳኩ ተራ ነገር እንደሆነ እንዲሰማችሁ ያደርጓቸዋል። ለምሳሌ በሆነ ውድድር ላይ ሊሆን ይችላል፣ በስራ ቦታ አንደኛ ሆናችሁ ብትሸለሙና ለእነዚህ ሰዎች ሄዳችሁ ስትነግሯቸው ምላሻቸው የሚሆነው አይ ይሄማ ማንም ሰው ያደርገዋል፣ ማንም ሰው እኮ አንደኛ ወጥቶ ይሸለማል፣ የእከሌ ልጅም እኮ በስራ ቦታ እንደዚህ ያደርገዋል ይሉና ስኬታችሁን ለማሳነስ ይሞክራሉ። እናም ደስታችሁን ለመስረቅ ይሞክራሉ። እነዚህ ሰዎች በህይወታቸው አንደኛ ወጥተው ተሸልመው እኮ ያውቁም፣ ነገር ግን የእናንተን ስኬት ማጣጣል ይወዳሉ። እንደዚህ የሚያደርጉ ሰዎች በዙሪያችሁ ካሉ የእናንተ ስኬት ትልቅ ስላልሆነ ሳይሆን እነሱ ስለሚቀኑባችሁ ብቻ ነው። አዲስ መኪና ስትገዛ መኪናውን ከማድነቅና ስኬትህን ከማድነቅ ይልቅ አይ ይሄኛው ሞዴል እኮ አልፎበታል፣ በዛ ላይ ደግሞ ነዳጅ ተወዷል፣ እንዴት ልታደርግ ነው ይሉሃል። እናም ሙሉ ለሙሉ ደስተኛ እንዳትሆን ደስታህን ያበላሹብሃል። አስተውላችሁ ካያችሁ ደግሞ እንደዚህ አይነት አስተያየት የሚሰጡት ለራሳቸው እኮ መኪና የሌላቸው ሰዎች ናቸው። እናም እንደዚህ አይነት አስተያየት የሚሰጧችሁ እናንተ ትልቅ ነገር ስላላሳካችሁ ሳይሆን እነሱ ስለሚቀኑባችሁ ብቻ ነው። ሶስተኛ፣ ስህተታችሁን በጉጉት ይጠብቃሉ። ስትሳሳቱና በህይወታችሁ የሆነ ውድቀት ሲያጋጥማችሁ ከላይ ያስመሰሉ ያዘኑ ይመስላሉ፣ ነገር ግን ከውስጣቸው በጣም ደስ ይላቸዋል። ስህተታችሁን ስለሚጠብቁና እንከናችሁን ስለሚፈልጉ የሆነ ወሬ መሃል ላይ ቃላት ግርፈት ቢያጋጥማችሁ ያቺን ቃል አውጥተው በእናንተ ላይ ማሾፍ ይፈልጋሉ። ያወራችሁትን ሙሉ ቁም ነገር ትተው አንድ እንከን ላይ ብቻ ያተኩራሉ። አንድ ስራ ተበላሽቶባችሁ መጥተው ሲያጽናኗችሁ እንደዚህ ይላሉ፣ ገምቼ ነበር እንደማይሳካ በማለት የተሸናፊነት ስሜት እንዲሰማችሁና መጀመሪያውኑም ስህተት እንደነበራችሁ ሊያስታውሷችሁ ይሞክራሉ። አራተኛ፣ እናንተን መምሰል መፈለግ። እነዚህ ሰዎች በእናንተ ስለሚቀኑና የእናንተ ምቀኛ ስለሆኑ እናንተን እንደሚጠሏችሁ ያስመስላሉ። ነገር ግን በተቃራኒ ነው። ውስጣቸው እናንተን መሆን ነው የሚፈልገው እና በተቻላቸው አቅም እናንተን ለመምሰል ይጥራሉ። የህይወታችሁን መንገድ ይከተላሉ። ሙሉ ለሙሉ እናንተን ለመሆን ይሞክራሉ። እናም አለባበስ ስታይላችሁን፣ የፀጉር ስታይላችሁን ብቻ ትንሽ ትልቁን ኮፒ ያደርጋሉ። አምስተኛ፣ ተፎካካሪ መሆን። እነዚህ ሰዎች እናንተ ሳታውቁት ሁሌም ከእናንተ ጋር ፉክክር ውስጥ ናቸው። እናም ከነዚህ ሰዎች ጋር የማታውቁት ውድድር ውስጥ ናችሁ። ለምሳሌ እናንተ 10 ብር ቢኖራችሁ እነሱ 20 ብር እንዳላቸው ለማሳየት ይፍጨረጨራሉ። በትንሹም በትልቁም ከእናንተ ጋር መፎካከር ይፈልጋሉ። ዛሬ 5 ኪሎ ሜትር ተራመድኩኝ ብትሉ አይ እኔ እኮ ትላንትና 10 ኪሎ ሜትር ተራምጃለሁ ይሏቸዋል። ምንም አይነት ንግግር ውስጥ ራሳቸውን እያነሱ
ከእናንተ ጋር ማወዳደር ይወዳሉ። ስድስተኛ ከጀርባችሁ ያሟቸዋል። ፊት ለፊታችሁ መልአክ መስለው ይታያሉ። እናንተን ያሞግሳሉ፣ እናንተን ያደናንቃሉ። ነገር ግን ዞር ሲሉ ያንን አድናቆታቸውን ሙሉ ለሙሉ ሰርዘው ስለእናንተ መጥፎ ነገርና ስለእናንተ ሐሜትን ያበዛሉ። ጥንካሬያችሁን ወደ ድክመት ቀይረውና ስኬታችሁን እንደ ዕድል አስመስለው ያወራሉ። እናም ስማችሁን በመጥፎ ነገር ያነሳሉ። ከጀርባ የምትታሙና ስማችሁ በመጥፎ የሚነሳ ከሆነ የስኬት መንገድ ላይ ናችሁ ማለት ነው። ሰው ሁሉ አይኑ እናንተ ላይ አርፏል ማለት ነው። ሰባተኛ ከእናንተ የተሻለ ታሪክ ማቅረብ። እናንተ ያጋጠማችሁን ትልቅ የሚሆን ትንሽ ነገር ስታወሩ እነሱ ከእናንተ የበለጠ ታሪክ እንዳላቸው ለማሳየት ይሞክራሉ። እነዚህ ሰዎች በጣም ስለሚቀኑባችሁ በጥሩ ታሪካችሁ ብቻ ሳይሆን በመጥፎም ታሪካችሁ ከእናንተ ጋር ይፎካከራሉ። ለምሳሌ ትላንትና ማታ ራስ ምታት በጣም አሞኝ ነበር የሚል ወሬ ብታወሩ እነሱ ደግሞ ከእናንተ የበለጠ ለማድረግ አረ እኔማ ትላንት በጣም አሞኝ ሆስፒታል ሁሉ ተኝቼ ነበር ሊሏችሁ ይችላሉ። ደስታችሁንም ሆነ ስቃያችሁን ከእናንተ ነጥቀው የራሳቸው ማድረግ ይፈልጋሉ። ሁሉም አቴንሽን እነሱ ላይ ብቻ እንዲሆን ይፈልጋሉ። እንደዚህ የሚያደርጉት በጣም ስለሚቀኑባችሁ ነው። ስምንተኛ ግቦቻችሁን ማጣጣል። ትልልቅ ራዕዮችን ስታካፍሏቸው እንደማይሳካ ይነግሯቸዋል። እንዴት እንደማይሆን 1000 ምክንያቶችን ይደረድሩላቸዋል። እናም ከዛ ነገር እንድትቆሙ ያደርጓቸዋል። አዲስ ንግድ ልጀምር አስቤያለሁ ስትሏቸው አሁንማ ገበያ ወድቋል፣ ትከስራላችሁ ይሏቸዋል። እናም ያንን ንግድ እንዳትጀምሩ የቻሉትን ሁሉ ያደርጋሉ። ተስፋችሁን ይገሉታል። ይህንን የሚያደርጉት እናንተ ከነሱ በላይ ርቃችሁ እንዳትሄዱና እንዳትበልጧቸው ስለሚፈሩ ብቻ ነው። ዘጠነኛ ከእናንተ መራቅ። ስኬታማ በሆናችሁ ቁጥር ከእናንተ እየራቁ ይመጣሉ። የእናንተን ስኬትና የእናንተን ደስታ መቋቋም ስለማይችሉ ያላቸው አማራጭ ከእናንተ መራቅ ነው። እነዚህ ሰዎች በደስታችሁ ጊዜ ላይ አይገኙም። በድግሶቻችሁ ላይ፣ በፕሮግራማችሁ ላይ ለመገኘት ፈቃደኛ አይደሉም። ሁሌም ሰበብ ይደረድራሉ እና የደስታችሁ ፕሮግራም ላይ ለመገኘት አይመቻቸውም። የደስታችሁ ሰሞንና የስኬታችሁ ሰሞን ላይ ስልካቸውን አያነሱም ወይንም ስልካቸውን አጥፍተው ይጠፋሉ። እነዚህ ሰዎች በጣም ስለሚቀኑባችሁ ስኬታችሁን መቋቋም በፍጹም አይችሉም። ስለዚህ መደበቅን ይመርጣሉ። አስረኛና የመጨረሻው ደግሞ ከእናንተ ይልቅ ሌላን ሰው ማሞገስ። እናንተን ችላ ብለው ከእናንተ በችሎታ ያነሱ ወይንም ደግሞ ከእናንተ በችሎታ እኩል የሆኑ ሌሎች ሰዎችን እናንተ ፊት ያደናንቃሉ፣ እንደሚችሉ ይነግሯቸዋል፣ በጣም ያሞግሷቸዋል። ይህንን የሚያደርጉት እናንተ ዋጋ እንደሌላችሁ እንዲሰማችሁና ያ ሰው እንደሚበልጣችሁ እንዲሰማችሁ ለማድረግ ነው። የሚቀናባችሁ ሰው ሁሌም ቢሆን የበታችነት እንዲሰማችሁ ይጥራል። እንደነዚህ አይነት ምልክቶችን ስታዩ መናደድና መበሳጨት የለባችሁም። ቅናት የአድናቆት ሌላኛው ገጽታ ነው ይባላል። ስለዚህ እነዚህ ሰዎች ሳያውቁት የእናንተ አድናቂ ናቸው። እነሱ የሚቀኑባችሁ እናንተ ጋር ያለ ትልቅ ብርሃን ስላለና እነሱ የሚፈልጉት እናንተ ጋር ያለ ትልቅ ስኬት አለ። ያንን ስላዩ ነው በእናንተ የሚቀኑት። ምን ማድረግ አለብኝ ካላችሁኝ ደግሞ እነዚህ 3 ነገሮች ብታደርጉ ይመከራል። አንደኛው ሚስጥራችሁን መጠበቅ ነው። ስኬታችሁን ወይንም ሚስጥር ብላችሁ ያሰባችሁትን ነገር ለሁሉም ሰው አትናገሩ። ሁለተኛው ርቀታችሁን ጠብቁ። መርዛማ ከሆኑ ሰዎች ጋር ያላችሁን ግንኙነት ቀንሱ። ሶስተኛ ይቅርታ አድርጉላቸው። እነዚህ ሰዎች በራሳቸው ህይወት ያረኩ ምስኪኖች ስለሆኑ ይቅር በሏቸው። ሁሌም አንጋጠው የሚያዩት የእናንተን ህይወት ነው። የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህንን ቪዲዮ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።